ሐሳብ በትውስት ስለምናመጣው ሀገርኛ ስላልነበረ የሀገርን ሀብት የሀገርን አቅም ታሳቢ የሚያደርግ ስላልነበረ የተዋስከው ሐሳብ ባለ ሀብት ተተክሎ ምሰሶ መሆን አይችልም። የተዋስከውን ሐሳብ ከሀገር ሀብት ጋር ማዋሃድና ሀገር በሚሰጠው ምርት ልክ መብቀል ሲችል ነው ፍሬያማ መሆን የሚችለውና አንዱ የታደልነው ነገር ሐሳብ ነው። እንዳያችሁት የአባጅፋር ቤተመንግስት ለመቶ ምናምን ዓመት የነበረ ቤተመንግስት ተደብቆ የነበረ ቤተመንግስት ነው። አባጅፋር በጣም ዋይስ ሰው ነበሩ። ለዜጎቻቸው እና ለተፈጥሮ ግድ ያላቸው ሰው ነበሩ። ተፈጥሮን ጠብቀዋል። ውጊያ እንዳይፈጠር ከፍተኛ ዋጋ ከፍለዋል። አካባቢያቸው እንዳማረ ለልጆቻቸው እንዲሸጋገር ስራ ሰርተዋል። ዜጎቻቸው ከዚህ ወጥተው ወደ ሀጅ እንኳን ሲሄዱ በሆቴል እንዳይቸገሩ፣ ሰው እንዳያስቸግሩ ህንጻ ገንብተውላቸዋል። በንግድ በጣም የታወቁ ሰው ነበሩ። ዝባድ የጥሪኝ ቡና በመሸጥ ይታወቃሉ። ብዙ ሀብት ከውጭ እያመጡ እጣን እየሸጡ ቅመማ እየሸጡ ቡና እየሸጡ በዚህ ሀብት ደግሞ ሀገር የገነቡ ሰው ነበሩ። አሁን ልጆቻቸው ስራ ጀምረዋል፣ ይቀጥላል። ይሄ ጉዳይ እንደ ሐሳብ እንደ ህልም ብዙዎች ተቀብለውት መስራት ከቻሉ ኢትዮጵያ ውስጥ 10-15 ከተሞች መፍጠር ከቻል ህዝባችን እያደገ ስለሆነ ሁሉም ቦታ ዲግኒፋይድ ላይፍ ኳሊቲ ላይፍ እንዲፈጠር ማድረግ ይቻላል። የጅማ አካባቢ ማህበረሰብ ለነዚህ ህልሞች ለነዚህ ሐሳቦች መወለድ የነበረው ሚና ለመላው የኢትዮጵያ ህዝብ ትምህርት መሆን ያለበት አይዲያ እና ዴዲኬሽን ጥሩ ተከታይ ካላገኘ ጥሩ ፎሎወርስ ካላገኘ ሪያላይዝ አይደረግም ብቻ ሳይሆን ብትጀምረው ይቆማል፣ ይፈርሳል፣ ወደ ኋላ ይመለሳል። ጅማ ላይ ያስደመመኝ ነገር በትንሹ 14-15 ሺህ ቤቶች ፈርሰዋል። ካሳ አልጠየቀንም። ጅማ ያፈረሰው ቤት ካሳ አልጠየቀም። ለቦታው ካሳ አልጠየቀም። እስቲ ሐሳባችሁን አፍሱት ሊየው ነው ያለው። መቃብር ከ1000 በላይ መቃብር አንስተዋል፣ መስጊድ አንስተዋል። ሌላ ቦታ ሊታሰቡ ሊሞከሩ የማይችሉ በጣም በርካታ ጉዳዮች የጅማ ህዝብ በቅንነት አምኖ በሐሳቡ ገንዘቡን፣ ጊዜውን፣ ጉልበቱን ሰውቶ ይሄ ህልም እንዲከወን ከፍተኛ ሚና ተጫውቷል። ለመላው ኢትዮጵያ ህዝብ ያለኝ መልእክት ሐሳብ አለን፣ የመስራት ትጋት አለን፣ ብርታት አለን። ጥሩ ተከታይ ካገኘን፣ ከተሰናሰልን፣ ከተደመር ይሄ ውበት ይወጣል። እኔ ከማንም ሰው ጋር ልወራረድ እችላለሁ። የዛሬ ዓመት ስንጨርሰው ፕሮጀክቱን እዚህ ቦታ የምናየውን ውበት በቀላሉ ብዙ ቦታ እናገኛለን። ሐሳብ የሌለን ሰዎች ዝም ብለን የባጤ ቆጡን ከምናወራ ሐሳብ ተቀብለን ተከትለን ብንሰራ አሊያም አማራጭ ሐሳብ ብናመጣ ዝም ብሎ የቡና ሻዩን ከማውራት አማራጭ ሐሳብ አምጥቶ ህዝቡን አንቅቶ ህዝቡን አስተባብሮ ህዝቡን አደራጅቶ ለልጆቹ መልካም ነገር መተው እንዲችል
መስራት ብንችል ይበጃል። የሚሻለው እሱ ነው። እኛ በቃል ተናግረናል፣ በጽሁፍ አስቀምጠናል፣ በስራ አሳይተናል። ይህን ስራ ሳንኩራራ መልቲፕላይ ማድረግ ከቻል ኢትዮጵያ ውስጥ አስደናቂ ነገር መፍጠር እንደሚቻል አዲስ አበባ የተሰራው ስራ ያመላክታል። አሁን ጅማ ያለው፣ ጎንደር ያለው፣ ባህር ዳር ያለው፣ አርባ ምንጭ ኤቭሪዌር ብትሄድ በጣም ከፍተኛ ጥራት ያላቸው መልካም ስራዎች አሉ። አይናችን ተገልጦ እናያለን፣ እናስባለን፣ አይዲያችንን እናስቀምጣለን። ለብዙዎች ለማሳየት እንተጋለን፣ ያየነውን ለማሳየት እንተጋለን። በዚያ ውስጥ ውጤት እንደምታዩት እየመጣ ነው። ተስፋ ሰጪ ስራ ነው ያለው። በዚህ ስራ ውስጥ የተሳተፉ ኢትዮጵያውያን በሙሉ ምስጋና ይገባቸዋል። ፕራይቬት ሴክተሩ በጣም ብዙ ኢንቨስትመንት ጀምሯል። እዚህ እንዳያችሁት እነሱ ምስጋና ይገባቸዋል። የጅማ ሕዝብ ላስጠበቀው ሰላም፣ ለተባበረው ትብብር በሙሉ ምስጋና ይገባዋል። እንተባበር፣ እንስራ፣ የበለጠ ነገር እናያለን የሚል ሀሳብ ነው ያለው። በጣም ደስ ብሎኛል። ማንም ሰው እዚህ ስፍራ ቢመጣ እንደኔ ከመደሰት የተለየ ሀሳብ ይኖራል ብዬ አልገምትም እና በጣም ጥሩ ስራ ነው። እንቀጥል፣ እንበርታ፣ እንስራ፣ እንለወጥ። ችግርን፣ ድህነትን፣ እርዳታን፣ ዕዳን እያራገፍን በረከትና ጸጋን ለልጆቻችን የምናሻግር ያድርገን። ይሄንን ለማሰብ ይሄን ለመስራት ደግሞ እድል የሰጠን ፈጣሪም የተመሰገነ ይሁን ማለት ፈልጋለሁ። በጣም ደስ የሚል ነው። አመሰግናለሁ።